እስኪ ዛሬ ስለ ሰላሌ ኦሮሞዎች አብረን እንመልከት። ከፊንፊኔ በሰሜን ምዕራብ አቅጣጫ በሰሜን ሸዋ ዞን ውስጥ 114 ኪሎ ሜትር ርቀት ላይ ይገኛሉ። የቱለማ ኦሮሞ ቅርንጫፍ ሲሆኑ በግምት ቁጥራቸው 2 ሚሊዮን ይደርሳል። ዋና ከተማቸው ፊቼ ስትሆን በአሁኑ ወቅት በከብት እርባታ እና በወተት ምርት እንዲሁም በግብርና የታወቀ የሀገሪቱ የኢኮኖሚ ምንጭ ናቸው። የሰላሌ ኦሮሞዎች በታሪክ ሂደት ውስጥ ማንነታቸውን እና ባህላቸውን ጠብቀው ለመቆየት የተለያዩ ትግሎችን እያደረጉም የሚገኙ ማህበረሰቦች ናቸው። በተለይም በስነ ቃል ግጥሞችና ዜማዎች አማካኝነት ባህላዊ ተቃውሞ ሲያደርጉ እንደነበረ ጥናቶች ያመለክታሉ። ሰላሌ የኔልሰን ማንዴላ አሰልጣኝና ለኦሮሞ ሕዝብ መማር መሰረት የሆነው ብርጋዴር ጀነራል ታደሳ ብሩ የመሬት ወራሽነትን በመቃወም በሞገር ሽምጥ ሸለቆ ውስጥ የሚታወቁ እንደነ ሀገሪቱ ሁሉ ዲልጋሳ በዳሳን የመሳሰሉ ጀግኖችን ያፈራች እንዲሁም የበርካታ አትሌቶች እና የጥበብ ሰዎችንም ያፈራች ምድር ናት። የሰላሌ አካባቢ በደጋማ የአየር ንብረት እና ለከብት እርባታ እንዲሁም ለግብርና በተስማማ ለም መሬት ይታወቃል። እንደ ቦሌ ዋሻ ያሉ ታሪካዊ እና ተፈጥሯዊ ቅርሶችም ይገኙባታል። የሰላሌ ህዝብ በፈረስ ጉግስ በልዩ ባህላዊ አልባሳት እንደ ቁንጮ እና ባህላዊ ጭፈራ ስልቱ እጅግ የታወቀ ነው። ታዲያ እንደ ሌሎቹ ኦሮሞዎች የሰላሌ ህዝብ ማህበራዊ እና ፖለቲካዊ ህይወቱን የሚመራበት የገዳ ስርዓት ባለቤት ነው። ሰላሌ የተለያዩ ቋንቋ ተናጋሪ የሆኑ ብሔር ብሔረሰቦችም የሚኖሩባት የፍቅር ሀገር ናት። እንግዲህ እስካሁን ስንመለከት የነበረው ስለ ሰላሌ ኦሮሞ ነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ሼር፣ ኮፒ ሊንክ እንዳይረሳ። መልካም ጊዜ